በምድር ለእሱ ብቻ ነው። ሃሌሉያ! እግዚአብሔር ይመስገን። ጌታ ስሙ የተባረከ ይሁን። ኬኩ ኮንግራቹሌሽንስ ነው የሚለው እንኳን ደስ አላችሁ ለማለት ነው። እግዚአብሔር የተመሰገነ ይሁን። አጨብጭቡላችሁ። እሺ ይህንን አልበም እግዚአብሔር ለምድሪቷ በረከት ብዙዎች ሰምተው የሚታነጹበት ያዘኑ የሚጽናኑበት እንዲሆን ለምድሪቷ በረከት አድርገው እንዲጸልዩልን የቤተ ክርስቲያንን መሪዎች ወደዚህ ይጠራል። አንድ ነገር ይበለንና ከዛ መጋቢ እንደሽ ይጸልይልናል። ሁላችንም አሜን በማለት አብረን እንጸልያለን ማለት ነው። ያለንን ሁሉ ስንሰጥ እግዚአብሔር እንዴት ደስ እንደሚሰኝ እንደገናም ጉባኤው እንዴት እንደሚባረክ ነውና ዛሬ በእነሱ ያገኘነውን ምሳሌ እኛም በህይወታችን እንድንተገብረው አደራ አላለሁ። ሁላችንም እግዚአብሔር በውስጣችን ያስቀመጠው ነገር አለ። በእግዚአብሔር ቤት ውስጥ ማንም ባልንጀራው ከእርሱ የተሻለ እንዲሆን በትህትና ይቁጠር ይላል። ስለዚህ እያንዳንዳችን ውስጥ የተቀመጠ የከበረ ነገር አለ። ስለዚህ ውስጣችን እግዚአብሔር ያስቀመጠው ነገር እንዲወጣ እንጸልይ። ለእግዚአብሔርም ስራ ራሳችንን እናዘጋጅ። እግዚአብሔር የትኛውንም ይሄ ነው ብለን የምንሰጠውን ነገር የሚንቅ ሳይሆን የሚያከብር አምላክ ነውና ዛሬ በእነሱ ያየነው ምሳሌ በህይወታችን በሁላችንም እንድንተገብረው ይሁን። እግዚአብሔር ይባርካችሁ፣ እነርሱንም እግዚአብሔር ይባርክ። እግዚአብሔር አምላካችን ስም የተባረከ ይሁን። አጥቢያይቱ ባለችበት በእንደዚህ አስቸጋሪ ምዕራፍ ውስጥ እግዚአብሔር ረቷቸው መዘምራን ትጋት በማሳየት በማይመች ሁኔታ ውስጥ እየተሰባሰቡ እግዚአብሔር ረቷቸው ይሄን የዝማሬ አልበም ስላዘጋጁ እግዚአብሔር ይባርካችሁ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ነገር በአጥቢያችን ይቀጥላል። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ይመስገን። ሁላችንም በእግሮቻችን እንቆምና ከመጋቢ እንደሽ ጋር እንጸልያለን። ጌታ የተመሰገነ ይሁን። እንግዲህ መጽሐፍ ቢሆን መጽሐፉን በእጃችን እንይዛለን። የሲዲ ህትመትም ቢሆን ሲዲውን እንይዛለን። ይሄ ግን ዩቲዩብ ላይ ስለተለቀቀ አየሩን ይዘን እንጸልያለን። አሜን ነው አይደል? እጆቻችንን ወደ ሰማይ አምላክ ወደ እግዚአብሔር እናንሳ። አምላካችን እግዚአብሔር በልጅ በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። አሜን። ጌታ ሆይ አንተ ለሰው ደግሞ ከምትሰጣቸው ነገሮች አንዱ እንዲህ ያለ ደግሞ ጸጋ ነውና በመዘምራን ውስጥ ስላኖርከው ስላስቀመጥከው ስለዚህ ስለከበረ ጸጋ ክብር ላንተ ይሁን። ጌታ ሆይ በእነሱ ደግሞ አስቀምጠ እግዚአብሔር ሆይ ያኖርከውን ይህንን የከበረ ጸጋ እንዲህ ባለ ሁኔታ ደግሞ ተሰርቶ ወደ ትውልድ ወደ ህዝብ እንዲደርስ አንተ ስላደረክ ክብሩ ተጠቅልሎ ላንተ ይሁንልን። አሁንም ደግሞ እንለምናለን ደግሞ እንጸልያለን። ይሄ ዝማሬ አቤቱ ትውልድ የሚሰማው ትውልድ ደግሞ ሲሰማው የሚታነጽበት የሚባረክበት ሐሴት የሚያደርግበት ወደ አንተ የሚቀርብበት አንተን የሚያከብርበት አቤቱ እንዲሆን በኢየሱስ ስም ጸለይን። የጠላት መንግስት የሚፈርስበት ከጠላት እስራት ብዙዎች ተነጥቀው አቤቱ የሚያመልጡበት ዝማሬ እንዲሆን በኢየሱስ ስም ጸለይን። ጳውሎስና ሲላስም በእስር ቤት ሆነው አቤቱ አንተን ሲያመሰግኑ ሲጸልዩና ሲዘምሩ እግዚአብሔር ሆይ በሚሰማ ሰው ህይወት ሁሉ አቤቱ የተያዘበት ነገር ጌታ ሆይ እንዲለቀቅ፣ የተዘጋበት ነገር እንዲከፈት፣ የታሰረበት ነገር አቤቱ እንዲፈታ፣ በዙሪያ ላሉ ሰዎችም ሁሉ ለመዳን ምክንያት እንዲሆን በኢየሱስ ስም ጸለይን። ከዚህ ቀን ጀምሮ ስምን ጠርተን ባረክነው፣ ለበረከት ይሆን። በኢየሱስ ስም ለበረከት ይሆን። በኢየሱስ ስም ለበረከት ይሆን። አንተን ለማክበር በኢየሱስ ስም ይሆን። ትውልድን የሚያንጽ የሚያጽናና አካልህን የሚገነባ በኢየሱስ ስም ይሆን። ከዚህ ዝማሬ ስራ በስተጀርባ የሚሰራ ከዚህ ዝማሬ በስተጀርባ በተለያየ አቅጣጫና መንገድ የራሱን ዓላማ የራሱን ሐሳብ ሊያስፈጽም የሚታገል የትኛውም የክፉ ኃይልና ጉልበት በስመ ኃይል ይመታ፣ በስመ ጉልበት ይመታ፣ በኢየሱስ ስም ይመታ።
ለአንተ ለታመኑት እጆች አደራ አሳልፈን ሰጠን። ክብር ሁሉ ተጠቅልሎ ለገናናው ስምህ ይሁን። በክርስቶስ ኢየሱስ ስም አሜን። ስለረዳቸው ተመስገን። ቤተ ክርስቲያንን ስለረዳ ተመስገን። ስለ ሁሉ ክብር ላንተ ይሁን። እያንዳንዳቸው በስም የተባረኩ ይሁኑ። መውጣት መግባታቸው ይባረክ። የሚሰሩት ስራቸው ሁሉ የተባረከ ይሁን። መከናወን ይሁንላቸው። የነኩት ይባረክላቸው። የረገጡትን አስወርሳቸው። በዚህ ዝማሬ ዓለምን ሁሉ ያዳርሱ። ሕዝብህም የተባረከ ይሁን። በኢየሱስ ክርስቶስም የመከናወን ሳምንት ይሁንላቸው። ሰራተኞች በስራቸው መከናወን ይሁንላቸው። ተማሪዎች በትምህርታቸው መከናወን ይሁንላቸው። ነጋዴዎች በንግዳቸው ትርፋማ ይሁኑ። እግዚአብሔር ሆይ የታመሙ ይፈወሱ፣ ያዘኑ ይጽናኑ።
እግዚአብሔር አባት ሆይ በእውነት አንተ ለሕዝብህ እንድትቀርብ የልብህን ለልባቸው እንድታወራቸው በኢየሱስ ክርስቶስ ስም ይህ ሳምንት ሰማይ ክፍት የሚሆንበት ከአንተ ጋር የምንገናኝበት በዚህ መዝሙር የምንጽናናበት የምንታነጽበት እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ላንተ ይሁን። ሕዝብህ የተባረከ ይሁን። እግዚአብሔር ሆይ ከተለያየ ቦታ የመጡት እያንዳንዳቸው የተባረኩ ይሁኑ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። ፊቱን ያብራላችሁ። መከናወን ይሁንላችሁ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም የተባረከ ሕዝብ ይሁን። ስምህ ይባረክ። ስለ ሰማህን ተመስገን። በጌታ በኢየሱስ እግዚአብሔር ይባርካችሁ። ጌታ